የአብርሃምና የሳራ ሰርግ አድርግላችሁ። አሜን ብሉ። ገና ነው ሰዓቱ። ጠጡ፣ ከዛ ትመርቃላችሁ። እነዚህን ቅድም አላየኋቸውም። የምሬን ነው። ኧረ አዋይቻቸዋለሁ። ሰዓት ካየ የሰው ልጅ ስህተት አይጠፋም። ችግር የለውም። ምንም ሰው አይደለም። አንተን አይቻለሁ። ይኸው እያለኝ እኮ ነው። እኔ ለመምሰል የሞክሩ ብዙ ሰዎች አሉ። በእርግጥ እሺ፣ አንተ ሳፍን ይጠራርጋ ደግሞ ጋሽ ቅድም ልብስ ስቀይር ወጥ ነክቶኝ ምን አገናኘው? ልብስ ነው አክስታ ጉርሳኝ ነው ጋሽ ራት በልቼ ታጣ። አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም 6 ቁርጣት 6 ምንድነው? ችግር የለውም። ያበሉናል። ችግር የለውም። ጥሩ ሰዎች ናቸው። ሲጀመር ጋሽ እሱ 12 ቁርጥ ያነሳው ጭራሽ እንጀራው እናንተ ላይ ጨረሰ። ኬኩን ደግሞ እንደ ሰከረ ሰው ተንገዳገጭ አፈርሰዋለሁ። ኤክሲ ሰርግ ስለሆነ ምን አያለ ኤክሲናት እኔ ኤክሲ ነበርሽ ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ልደግም ነው መምጣት ነው እንጂ እኔ ገንዘብ ችግር ኖሮብኝ አይደለም። በርግጥ እኔና በቃቸው ግን ጋሽ ምን እንዴት ማለት ምግብ ባለች ምንድነው አልገባኝም። ምንም ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽንት ቤት ስለቆጠርኩ ነው የኔ ያረከው አይደል? ችግር የለም። ተወው ነቅሰኝ መነቅሰኝ ማለት እንደው ታውቃለህ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ። ዛፉ እንዲመጣል በደረቴ እንዲመጣና እንዲተራፋል ምንድነው ዛፉ ቅርንጫፉ ከዚህ ጋር ዝንጀሮዋ እየኖረች ነው። አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣ እንደዛ አጠባትና አስገሳታለሁ። በዚህ በኩል ደግሞ ልጇ እየኖረች ነው። ልጇ በዚህ ለምን አብራት ነው ከናት ነው ውጪ 18 ዓመት ሞልቶ ካልበላ አፈናቅላት ነው። ከዛ ልጇ ደግሞ እዚህ ጋር ምን ትላታለች? እማዬ ትንሽ ጎጆ መውጣያ እንኳን አንድ 8 ሙዝ ስጪኝ ትላታለች። አልሰጥሽም ያዝ ጉዳይ ብላ በቃ እዚህ ጋር ለብቻ ስንኖርና ያሉ ነው ደግሞ እዚህ ጋር ሙዙን ትነቅሰኛለች። የሙዝ ተክሉ እናት ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ የሆነ ጅብ ደግሞ አለ እንደዚህ ከናታ ጋር እንደማኖር አውቆ ሊበላት እየመጣ እሱን ቶ ትንሽ ይምጣ እንጂ ራሴን ወግቼ አባረዋለሁ። በቃ በዝንጀሮ የሚጨክንማ እንጀት የለኝም። እንትና በርም ያለ ስራላችሁ ቤታ በርም የለውም። ዱር አይደል እንዴ የሚኖሩት? ዱር ስለሆነ የሚኖሩት በር የለውም። እኔ የሚኖሩት በቃ እኔ ቁጭ ነው። የእናትየዋን ክፋቷን በደሏን ምናምን ታሳያለሽ። ይተዋል ጀመር ሰኛለች። እናት ምንድነው አረጅሽ እንደው አባፈጭስ ነው አርባክሽ አረ ሚጨስ ብዙ ነው ታውቂያለሽ። እላፊ አልመጣብኝም። ሰዓት መጣብሻ። አረ ሰዓት ይደረሰ ወይ እንት ሞክሪበታል። ምን ክራዋ በጽጌሬዳ አረ እሱ ነገር ምን አይነፋም ተባለ አዴ አረ ጃ ሰፈር ጽጌሬዳ በዘንጋዳ እዛው ለለሉ አይ እሱ እንደ ሰፈር ነው ያያያል። የሰፈር ነሽ እንጂ 06 መስኛለሽ ባለፈው ተጠልተ ነበር ይዝናት አረ ሰፈር ነው እንት ነው አባ ምን እሺ ሰው በቃ ዝምሽ ሚጨሱና አታሹፊኛ ስለላተኝም እንዴ በቃ ጀማሪ እኮ ጀማሪ ነኝ። አይገባኛል። በቃ አፈሩን ቁፍር አድርጊና ምን ልታጠኗ? ሽንትሽን ሸንተሽ እኮ ምን ሽንት እንትን ባራበት እሱን ያልሞከርኩት ሞክርኝ። አባዬ ምንድን ነው አንተ ልጅ ምንም ታታለ እንዴ በዚህ ፊት አረጃ ጫቦኮት ነው እንደሚያብረን እየሄድን እኮ ነው። ፋራውኝ እያዝናናዋት እየሳቀች ነበር ሂድ በልማ በመጣስ ደግሞ አረ ወንድሜ እንዳይባልም እኔ እና ያላስ በቃጅስ ጸበል ተመላልሳታል። እናቴ ትሙት አቃጅ ምን ይመሰክራል? ምንማት ሆነ የለመድኩን ህፃናቸው አትያት ደግሞ አንተ አትያት ደግሞ ድጋሚ ወንድሜ እንዲህ ግን አይባልም። ሌላ ሰው ቢሆን ይባላል። ማን ነው አሁን ወንድም እግዚአብሔር አጓጉዙ አርጓን ገዛ ማለት አረጉዙ ምርጥ አርጎ ነው። አረ እዚህ ከፎ ልጅ አለ እሱ ይጠጣዋል አንስቶ አረ ምርጥ ነው። እንደውም ልጁን ሌላ ታሪክ ሲከተሉታል ያበለጽጓል። እዚህ ጋር የሆነ ልጅ ነበር እኮ የፋፋ ልጅ ከዛ ሲፋፋ ተልጦብኝ ነው በአካልም በአእምሮም ያበለጽጓል። ቫይታሚን ኤቢሲዲ ኤፍ አለው በጣም እንደውም ተገናኘን። አረ ሲጀመር ነው ወጪ በዝቶብኛል። እኔ እንትን ላርጉ እሱ ነው እንደሚገርም ለፊት ምን አይሆናል እንዴ? ለፊት ለገና ለፀጉር ይሆናል። ከሁሉም ነው ጠብጠብ አድርገን ይሰራል። እሱ ይገርሞታል እንዴ ልክ ታጥቦ እንደጨረሱ ላሳርገው ላስ ለፊት ቅባት ለፊት ለገና ግሪሲሪ ለፀጉር ዜኒት ይሆናል። ከሁሉም ነው አዋደን ይሰራል። ሁሉም ለያ ለምንለው በምክንያት ነው። አንተ አሪፍ ሻጭ ነህ። በእናትህ ሳላደንቅ አላልፍም። ይሄ ኮንፊደንስ ለማንኛውም እኔ ዘበኛ ነኝ። የሉም ባለቤቶቹ እኮ ለዘበኞቹ ተብሎ ጓድ እናው ተዚህ ዳርግ ለኔ ብለህ እስር ቤት ገብተህ ምናምን እንዴት ተረሳዋለህ? እሱን ቀን እኔ ልወጋ ነበርኩ እስር ቤት ላንተ ቢታሰር አሁን ተነግሮኛል እኮ እሱ ነገር እና እኔ የኔናንተ ጓደኝነት 200 ብር 300 ብር አይደለም ሚሊዮን ብር አይለያየው። እውነት ነው። በጣም ነው የምወዳውት በጣም እሺ። አረ ስማም አረ ብር አገኘው 100 ብር እንካፈል አይደለም ምን ሳይደን ብላ አረ እባክህ ደፋ ቀና ብሎ ያነሳው ማን ነው? ዝቅ ስለ ወገቤ ቢሰበርስ እንዴ በሽተኛ ፓራላይዝ ሆነስ እንደዚህ ብለስ አንተስ ጀመር መጥፎ ሰው ነው። አራቀልና አይደለም። አረ ዞር በል በእናትህ ዝቅ ስለ ወገብ ይሰበራል እንኳን ብለህ ደግፋ ታረጋኝ
ገንዘቡ ለብቻ ተመኝቶ ነው ማለት ነው። አንተ የምርህን ነው? በገንዘብ ይሳቅ ቦድ የምትሰራው ነገር በጣም መጥፎ ሰው ነህ አንተ። አቲ ድሮ ትለኝ ነበር ይሄ ልጅ ጋር አብራቷል። አንተ ብዬ ተወግቼ አንድ ቀን አገኘው። ይሄ ሁሉ ቀን አመታት ስታታለለኝ ነበር ሄዶልኮ ማለት ነው። አስመሳይ ባጠቀመኝ እንዳለ ሄሎ በአምሌ ነኝ በአምላኩ ይስፍ ሃይስኩል አብረን ተምረን አንተ ምን ሆነ ነው ረሳኝ እንዴ? በአምላኩ ይስፍ ብሩ አሉ ጥግ ላይ ሂሳብ እሺ ረዳት በአምላኩ ይስፍ አንተ ባያዲዝም ስስቅብኝ ትዝ አይደል? አንተኛ ቤት እየመጣ ተጣጣት አምባሻ በሻ እንዳልበላ አንተ አውቃ ምን ሆነ ነው? ሰማው እኮ አምባሻ በልቻለሁ ሻይም ጠጥቻለሁ። 10 ብር ነው ያዝኩት ለራሴ በእናትህ። ድሮ ግን እየመጣ ሰበላ ያው ሁሉ አምባሻ ሲሰለጠቅ እንዳትመስልም ሳይው ይገርማችኋል። ረዳት ይሄ እኮ አብሮ እኛ ቤት ነው ቁርሱን ሲበላ ይኖረው። በቃ አለፍልፍ ሂሳብ አምጣ። በቃ አገሬ ልጆች ተባበሩኝ። ምንም የለኝ። በዚህ ነው አንተ በዚህ ነው አንተ ኧረ በዚህ ነው አንተ ይኸው በዚህ ጋር ደርሰናል። ካርታ ነው እንጂ የምን ካርታ ይቆኑ ካርታ አንተ እባክህ የገዛ ነው ካርታስ አንተ የአባቶቻችን በዚህ ነበረ ካርታ ሲጠቀሙ የነበሩት ያት ይቆኑ እንደዚህ ይኸው ጣሊያንን የገደለው በዚህ እንደዚህ ያርጉ አንድ 6 ሰው ገድሎ ነው እጁ ጋር የሚመጣው። እኔ የተወለድኩት እንጀራ ይኸው ክርስቲያን የተነሳሁት እዚህ ላይ ነው። በዚህ ሰፈር የተጋገረ እንጀራ ስበላ ነው ያደግኩት። አብሮኝ ያደገ ሲሰደድም አብሮኝ ብዬ ነው የመጣሁት። እሺ ታሪክ ዛታገዝ ያት ገባ በራለ ምች ምናምን አለ እንትና ምን ይሙጣት እኮ ነው እኔ ያለ ይኸው ደርሰናል። ይኸው አንዱ ለሰፌድ ነው የቀረው። ከዛ ይኸው እዚህ ጋር ይሄ ምን ሰፌድ ምን ያደርጋል? ይሄ ምንድን ምን ያሳያል? አባቶቻችን ታሪክ አልገባም አንተ። ይኸውልህ አሁን በዚህ ጋር በኔት ጣሊያን ነች። ጣሊያን ደግሞ ይሄን ሰፌድ ያውቁታል። ብዙ ሰው ጨርሶባታል። ይሄ ሰፌድ ያውቁታል። ካንዳ ላይ ያስቆሙ ነው በእናትህ በዚህ ነው